ጄሚ ጊትንስ ምን አይነት ዊንገር ነው? ከየትኞቹ ዊንገርስ አርኬታይፕ እንመድበው? ጊትንስ እንደ ቪኒሺየስ፣ ብራድሊ ባርኮላ፣ ራፋኤል ሌያኦ አይነት ጌም ብሬከር ተጫዋች ነው። አሁን እነዚህን ተጫዋቾች በአንድ አረፍተ ነገር ስንጠቅስ እንደ ፕሮፋይል ለቡድናቸው ሊሰጡት በሚችሉት አገልግሎት አይነት እንጂ ዲግሪ ኦፍ ኤፊሺየንሲ ላይ ልዩነት ይኖረዋል። ቢሆንም ጄሚ ጊትንስ ጌም ብሬከር ያስባለው የመጀመሪያው ፍጥነቱ ነው። ፍጥነት ከኳስ ጋር ያለ ኳስ፣ ፍጥነት የአጭር ርቀት ኤክስፕሎሲቭነስ፣ ፍጥነት የረጅም ርቀት አክሰለሬሽን፣ ከፍጥነቱ ጋር ደግሞ ስሙዝሊ አቅጣጫ የመቀየር አቅም ካለው ቦል ኬሪንግ በምቾት ኳሱን ረጅም ርቀት ወደፊት ይዞ የመሄድ አቅም ጋር ይሄ ሁሉ የተጋጣሚ ተጫዋቾችን የመቀነስ የማለፍ ተጋጣሚ ቡድንን ሃይላይን እና ሚድ ብሎክ ሰብሮ የማለፍ አቅም ይሰጠዋል። ጊትንስን ጌም ብሬከር ያስባለው ይሄ ነው። አንድ ጊትንስን ከሌሎቹ የሚለየው ነገር ኢንስቲንክቲቭ ሹተር ፈርስት መሆኑ ነው። ለቡድን አጋሮቹ የጎል እድል ከመፍጠር ይልቅ ለራሱ ወደ ጎል መምታትን መሞከርን ያስቀድማል። ገና ወጣት ነውና ፋይናል ሰርድ ተጋጣሚ ፔናልቲ ቦክስ ውስጥ ውሳኔዎቹን የሚያሻሽልበት የሚያጠራበት እድል አለው፣ ትክክለኛውን ኢንቫይሮንመንት እስካገኘ ድረስ። ከዚህ ቀደም የሰራነውን የራፋኤል ሌያኦን ስካውቲንግ ሪፖርት ዶክመንት ከፈለጉ ባዮ ላይ ያለውን ሊንክ በመጠቀም ማግኘት ይችላሉ።